ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ የቴዲ ሞት ምክንያት ታወቀ። ምክንያቱም ቴዲ ወንድማችን በጣም 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 ነው የሚያሳዝነው። በስደት መጀመሪያም መጥቶ ሳውዲ እየሰራ ነበረ። ከዛም ተመልሶ ተይዞ ሄዶ ነበር። ከዛ ኢትዮጵያ ከገባ በኋላም ታስሮ ነበር። ከታሰረበት ተፈቶ ደግሞ ከዛ በኋላ አሁንም በበረሃ ተመልሶ መጥቶ ነበረ። እንግዲህ ሲመጣ በበረሃ ሲመጣ ውሃ ጥም አለ፣ ራብ አለ፣ ሙቀቱ፣ ስንት ተራራ መውጣት መውረዱ፣ መያዝ አለ፣ ተያዝኩኝ ያልተያዝኩኝ በጣም ብዙ ነገር በጣም ብዙ ችግር አሳልፎ ሪያድ ገብቶ ሪያድ እየሰራ ነበረ እና ሚስቱም አለች፣ አንድ ልጅም አለው እና የቴዲ መሞት የምር በጣም ነው ያሳዘነኝ። በጣም አውቀዋለሁ፣ አሳዝኖኛል በጣም የምር። ለምንስ እርስ በርሳችን መገዳደል አስፈለገ? ለምን አስፈለገ? ሀገራችንም እርስ በርስ እሱ ሀገርም እርስ በርስ ለምን ፍቅር ጠፋ? ለምን መዋደድ ጠፋ? ለምን ይሄ ሁሉ? ሌላ አማራጭ የለም? ሌላ ቅጣት የለም? እንዴት ነፍስ ከማጥፋት ድረስ ትደርሳላችሁ? ደግሞም በራሱ በቤተሰብ ነው የተገደለው። ስለዚህ ለምን እንደዚህ እንጨካከናለን? ለምን አንተሳስብም? ለምን አንዋደድም? ለምን አንፈቃቀርም? በሰው ሀገር በባዕድ ሀገር እኮ ቤተሰቦቻችን አገራችን ሁሉንም ነገር ጥለን የምንመጣው ለመቀየር ለመለወጥ ነው አይደለ? ስለዚህ መለወጥን መቀየርን ቤተሰብ ማገዝን እህት ወንድምም ካለን እነሱን ለማስተማር በቃ የተሻለ ኑሮ ለመኖር ነው የምንመጣው እና ሁሉም ስደተኛ ያውቀዋል። ስለዚህ የመጣንበትን ለምን እንረሳለን? የመጣንበትን ትተን ወደ መጥፎ ነገር ለምን እንሄዳለን? ለምን በሰው ሀገር እርስ በርሳችን ተደጋግፈን ተጋግዘን ለምን መኖር አቃተን? ለምን በገዛ ቤተሰብ? ኧረ በስመ አብ! በጣም 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 ነው የሚገርመው። እና ሳውዲ ያላችሁ ወንዶችም ሴቶችም ውጭ ላይ የምትሰሩ ጠፍታችሁ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። በተቻላችሁ አቅም በቃ የሳውዲ ሕግ የማይፈልገውን ነገር ስራ አትስሩ። የሳውዲ ሕግ የማይፈልገውን ነገር ስራ አትስሩ። በተቻላችሁ አቅም በቃ ሕጉ የሚፈቅደውን ስራ ስሩ። አሁን እነ ቴዲ እንግዲህ ያው በህገ ወጥ ስለመጣ የሚሰራው ውጭ ላይ ነው እና የሚሰሩትም ይሄ ውሃ ነጩ አለ አይደለ? የሚያሰክረው ማለት ነው። ስሙን መጥራት ስለማልፈልግ ነው። እሱን ነው የሚሰሩ ነው የተባለው እና ያው በሲም ካርድ ነው የተጣሉ ተብሏል። እንግዲህ ያ ሲም ካርድ የሚሸጡበት ነው ማለት ነው። እና ብዙ አበሾች ደግሞ ሳውዲ በባህር የሚመጡ ልጆች ይህን ስራ ነው የሚሰሩት እና ስትሰሩም ጥንቃቄ አድርጉ። ጥንቃቄ ያስፈልጋል። ዝም ብሎ ዘፈቀደ መስራት ራስን ይጎዳል እና ማንም ሰው መጀመሪያ ራስን አስከብሮ ነው መስራት ያለባችሁ። ራሳችሁን አስከብሩ። ማንንም ጓደኛ አምናችሁ ስትሰሩ ያ ጓደኛ ሊክዳችሁ ይችላል። ወይም ደግሞ ስትበልጡት ለምን በለጠኝ ይላል። ስለዚህ ራሳችሁን እየጠበቃችሁ ስሩ። ጥንቃቄ አድርጉ። ውጭ የምትሰሩ ልጆች ጥንቃቄ አድርጉ። አትመቀኛኙ። የምር ምቀኝነት በጣም መጥፎ ነው። በቃ ቅናት በጣም መጥፎ ነው። የእውነት ለሚቀናው ሰው ለዛ ለሚመቀኘው ሰውም ጥሩ አይደለም፣ ለሁለቱም ማለት ነው።
ያው ቴዲን ገደለው አይደለ? እሱም እኮ ነገ ይሞታል። የሳውዲ ህግ የገደለ ይገደላል፣ እጅ የቆረጠ ይቆረጣል፣ አይን ያጠፋ አይኑ ይጠፋል። ስለዚህ ህጉን ጠንቅቃችሁ ታውቁታላችሁና ገላችሁ እናንተም አርፋችሁ አትቀመጡም ማለት በሰላም አትቀመጡም ወይም በሰላም አትሰሩም። ምክንያቱም እሱን ገድላችሁ እናንተ ስራ ልትሰሩም ሆነ ሀገርም ልትወጡ አትችሉም። ምክንያቱም ይይዟችኋል። እናንተም ያው የእሱን እጣ ነው የምታገኙ ማለት ነው። ስለዚህ ለምን አስፈለገ ይሄ ሁሉ? ለምን አስፈለገ? በምክክር በመረዳዳት በቃ ጸብም ቢኖር ተመካክሮ ማለፍ እየተቻለ በይቅርታ ማለፍ እየተቻለ ሞት ለምን አስፈለገ? ይሄ ልጅ እኮ ቦክክል ላይ የሆነ ምርጥ ልጅ አለው። የምር ሚስቱ አለች፣ እናቱ አለች። እናት መከረኛዋ ይመጣል ዛሬ ነገ እዚህ መጥቶ የተሻለ ህይወት ይኖራል ብላ ነው የምታስብ እናት። እዛ እናት አሁን ሬሳ ሲሄድላት ምንድን ነው የሚሰማት? ይሄን ማሰብ እንዴት አቃተን? እንዴት አቃተን ይሄንን ማሰብ? የእውነት ለምን? በቃ መተጋገዝ መተሳሰብ እያለ ለምን? እናትየው አታሳዝንም? የእናንተ እናት የላችሁ? ሚስት የላችሁ? ልጅ የላችሁ? የእውነት እኔ በጣም ነው ያዘንኩት። በስደት በቃ ወጦ መቅረት በጣም በቃ እንዲያው ምን ልበላችሁ፣ የምር በጣም ነው የተሰማኝና ወጦ ከመቅረት ያድነን ነው ምለውና በተቻለን አቅም እንደጋገፍ፣ እንረዳዳ ባለን ነገር ማለት ነው። ባለን ነገር በቃ ደስተኛ ነው። አገራችን አሁን እርስ በርስ ጦርነት አለ። ከዚህ መጠንም ካልተስማማን እንዴት ነው የምንኖረው? ከማን ጋር ነው የምንኖረው? ከማን ጋር ነው የምር ከማን ጋር ነው የምንኖረው? እና አሁን ምንድነው የሳውዲ ፖሊሶች ወስደውታል። ያው ሆስፒታል ምርመራ ተደርጎለታል። ያው አሁን ደግሞ ምን እያላችሁ ነው እንግዲህ የሳውዲ መንግስት ከወሰደ ሬሳውን መርምሮ ገዳዮችን ፈልጎ ለህግ አቅርቦ ነው ሬሳ ወደ ሀገር ቤት መሄድ የሚያስፈልገውና አሁን ይሄድ ምናምን እያላችሁ የምትሯሯጡ ሰዎች አላችሁና እኛም እናግዛለን፣ ችግር የለም። እኛም ስደት ላይ ነው ያለን እና እናግዛለን። ግን በእርጋታ ቢሆን ተመርምሮ ሁሉም ነገር ገዳዮችም ተይዘው እነሱም ለህግ ቀርበው ቅጣታቸውን እንዲያገኙ ነፍሱም እንድታርፍ ይሆናል። ለቤተሰብም ይሄዳል እና ተረጋጉ። ቤተሰቦቹ በጣም በቃ ለቤተሰብ በጣም ከባድ ነው። ምክንያቱም ገዳዩን ቢያንስ ገዳዩ እንደሱ የሚያስፈልገውን ቅጣት ህጉ በሚፈቅደው መልኩ ቅጣቱን ማግኘት አለበት። ስለዚህ ለምንድን ነው? ቀስ በሉ፣ ተረጋጉ። ራሳቸው ያውቃሉ ህጉ ምን እንደሚል። ህጉን ተከትሎ ወደ ቤተሰብ መላክ ይችላል እና መያዝ አለባቸው። ልጆቹ መያዝ አለባቸው። እንደሱ ቅጣት ማግኘት አለባቸው። እንደ ቴዲ ራያ የእውነት በቃ ሁሉም ነው ያዘነው። ሁሉም በሱ መሞት የምር አሁን ስንት ቀኑ ነው? ቪዲዮ ለቋል 5 ቀን 6 ቀን በፊት ስለ ማዲያቱ ፊቱ ማዲያት ይወጣ ብሎ ይሄው አሰሪ መድኃኒት ሰጠኝ ምናምን ብሎ እየሰራ ቪዲዮ ነበረ። ሚስቱም ልጁም ሳውዲ ናቸው። እስኪ አስቡት እና እስኪ ከዚህ ምን እንማር? ከዚህ ከቴዲ ሞት ምን እንማር? የእውነት በቃ መማር አለብን፣ መረዳዳት አለብን፣ መደጋገፍ አለብን። ከዚህ በኋላ ማለት ነው። ከዚህ በኋላ ስለዚህ እንደጋገፍ፣ እንረዳዳ የእውነት እና አንድ ሰው ከሞተ በኋላ ደግሞ አይነሳም። ስለዚህ ተረጋጉና ሬሳው በስርዓት በክብር
እንዲሄድ ድጋፍም ከሆነ ድጋፍ እናደርጋለን። በቃ ስለዚህ ተረጋግቶ እንዲሄድ አድርጉልን። ሚስትየውም ቢሆን ቀስ ብሎ እንዲሄድ ህጉ በሚያዝዘው መሰረት፣ ምክንያቱም ሳውዲ ላይ አይቀበርም ሳውዲ ላይ። ስለዚህ ገዳዮቹ መታወቅ አለባቸው። ለፍርድ እስከሚቀርብ ድረስ አትቸኩሉ። በቃ አትቸኩሉ። የእውነት በቃ ቤተሰብ ሌላ ሰው ጣልቃ አታስገቡ። ወይም ደግሞ ቤተሰቦቹ የእሱን ብሬክስ ወንድሙ ነህ አይደል? ብሬክስ ወንድሙ አለ እና አንተ እንትን በል በቃ። ለምን ቶሎ በችኮላ እነሱ ለህግ እስኪቀርቡ እዛው ከህግ ቦታ ላይ ነው ያለ። ምርመራ ተደርጎለታል፣ ይቆይ። ስለዚህ ነፍሰ ገዳዮች እስከሚያዙ ይቆይ። ካለዛ ግን ሬሳ ሄዶ ቶሎ ከተቀበረ የገዳዮቹ መቼም አያዙ። ስለዚህ ተረጋጉ፣ የእውነት ተረጋጉ። ካለዛ ደግሞ እርስ በርስ ወይ እንጫረስ ብላችሁ ሊሆን ይችላል። የእውነት ተረጋጉ ላለሁኝ እና የቴዲ ሞት የሁላችንም አዘን ነው። የእውነት የሁላችን ወንድማችን ነው። ምስኪን ያልፍልኛል ብሎ መጥቶ ነው እንግዲህ በበረሃ ስንት ስቃይ አይቶ ከአንዴም ሁለቴ። ስለዚህ ፍርዱ ይፈረድለት፣ ልጁ ይያዝ፣ ማን እንደገደለው ይታወቅ። ተረጋጉ እና ሬሳውን በክብር እርዳታም ከሆነ እኛ እርዳታው ውስጥ አሰባስበን በክብር እንዲሄድ በክብር ነፍሱም እንድታርፍ ማድረግ አለባችሁ። እና ብሬክስ ሀበሻዊ ወንድሙ ነው እንግዲህ። እግዚአብሔር መጽናናትን ይስጣችሁ፣ ለቤተሰብም መጽናናትን ይስጥልን። በቃ ምንም ማድረግ አይቻልም። አንዴ ከሆነ የተደፋ ውሃ አይነሳም፣ የተደፋ ውሃ አይታፈስም። ስለዚህ በቃ ጽናቱን ይስጣችሁ ነው የምልህ። ወጦ ከመቅረት ያድነን፣ የምር ወጦ ከመቅረት ያድነን። በሰላም እንደመጣን በሰላም ሙሉ አካላችን ይዘን በሀገራችን በሰላም በፍቅር ያስገባን። በየእምነታችሁ ጸሎት አድርጉ፣ በምታምኑት እምነት ሁሉ ጸሎት አድርጉ እና የቴዲ ገዳዮች ለፍርድ ይቅረቡልን እንላለን። ምርጥ ወንድማችን ቴዲ ነፍስህን ይማረው፣ በአጸደ ገነት ያኖርልን። ስደተኛው ተንከራታችሁ አንድ ቀን ብለህ ሳታርፍ የእውነት ቤተሰቦች ጋር ሰርቼ ጥሩ ነገር ይዤ ሂጄ ከቤተሰቦች ጋር እኖራለሁ ስትል እንደዚህ በአጭር መቅረት በጣም ሁሉንም የኢትዮጵያ ሕዝብን ያሳዘነ ነው እና እባካችሁ እርስ በርስ እንዋደድ፣ እንፋቀር፣ አንበላላ፣ የእውነት አንበላላ። በቃ በዚህ በቴዲ ብዙ ትምህርት መውሰድ አለብን። ብዙ ትምህርት ከቴዲ ብዙ እንማር። ከቴዲ ምን እንማራለን የሚለውን እንማርላለሁ። ብዙ ነገር ማለት ቴዲ በራሱ በቤተሰብ ነው የሞተው እና ለምን በቃ የራሳችን ሰው ለምን ይገለናል እንዴ? ባዳ እኮ ይኸው ዜጋችን ካልሆኑ ቋንቋችን ከማናቃቸው ሰዎች ጋር አብረን እየኖርናል እንዴ ተግባብተን? ለምን ከራሳችን ሰው ጋር ተግባብተን መኖር አቃተን? እንዴት? እና እግዚአብሔር ሰላሙን ይስጠን፣ ፍቅሩን ይስጠን እላለሁ። ደህና ሁኑልኝ። ሰላም ዋሉ።